ፖሊስ ድንገት መጥቶ ቤታችሁን ወይም ሰውነታችሁን ለመበርበር ቢጠይቃችሁ ህጉ ምን ይላል? መከልከል ይቻላል ወይስ ግዴታችን ነው? ዛሬ ስለ ብርበራና መያዣ የኢትዮጵያ ወንጀለኛ መቅጫ ስነ ስርዓት ህግ ምን ይላል የሚለውን በቀላሉ እንመለከታለን። ሰላም ጤና ይስጥልኝ። እኔ ህግ ባለሙያ የምስራች ነኝ። ብርበራና መያዣ ግልጽ የሆኑ ህጎች ተቀምጠውለታል። የብርበራ ዋና ዓላማ ለወንጀል ምርመራ የሚያገለግሉ ማስረጃዎችን ለማግኘት ወይም በወንጀል የተገኘ ንብረትን ለመያዝ ነው። በህጉ መሰረት ማንኛውም የመኖሪያ ቤት ወይም የግል ቦታ ሊበረበር የሚችለው በፍርድ ቤት በሚሰጥ የብርበራ ትዕዛዝ ብቻ ነው። ፖሊስ አንድን የግል መኖሪያ ቤት ወይም ግቢ ለመበርበር የግድ ከፍርድ ቤት የተሰጠ የጽሁፍ ትዕዛዝ ሊኖረው ይገባል። ይህ ትዕዛዝ ዝም ብሎ የሚሰጥ ሳይሆን የሚከተሉትን ነጥቦች ማካተት አለበት። ለምሳሌ የቦታው ግልጽ አድራሻ፣ የትኛው ቤት ወይም ግቢ እንደሚበረበር በግልጽ መታወቅ አለበት። ፖሊስ ትዕዛዝ ላይ የሌለውን ሌላ ቤት መበርበር አይችልም። ትዕዛዙ ላይ በግልጽ የቦታው አድራሻ መቀመጥ አለበት። ትዕዛዙ ላይ ከሌለ ግን የሌለውን ቤት መበርበር አይችልም ማለት ነው። ሌላው የሚፈለገውን እቃ አይነት ነው። ለምሳሌ የጦር መሳሪያ ከሆነ የጦር መሳሪያ ተብሎ ሊጠቀስ ይገባል። ፖሊስ ትዕዛዝ ላይ የሌለ እቃ ለምሳሌ ሰነድ መፈለግና መውሰድ አይቻልም። ካገኘ ግን ሌላ አዲስ ትዕዛዝ ሊያወጣ ይገባል ማለት ነው። ስለዚህ ትዕዛዙ ላይ ለምሳሌ የጦር መሳሪያ ከሆነ ሊፈልግ የመጣው የጦር መሳሪያ ብሎ በግልጽ ሊሰፍር ይገባል ትዕዛዙ ላይ ማለት ነው። ሌላ ሰነድ ግን ድንገት ቢያገኝ እየበረበረ እያለ ትዕዛዙ ላይ ከሌለ ያንን እንትን መውሰድ አይችልም ማለት ነው። ሌላ ትዕዛዝ ያስፈልገዋል ማለት ነው። ሌላው የጊዜ ገደብ ነው። ትዕዛዙ የሚያገለግልበት የተወሰነ ቀንና ሰዓት ሊኖረው ይገባል ማለት ነው። ከዚህ እስከዚህ የሚል ነገር ትዕዛዙ ላይ መጻፍ ይኖርበታል ማለት ነው። ሌላው ብርበራው ግልጽና ፍትሃዊ እንዲሆን ህጉ ምስክሮች እንዲገኙ ያዛል። ለምሳሌ የቤቱ ባለቤት በተቻለ መጠን የቤቱ ባለቤት ከሌለ ተወካዩ በቦታው ተገኝቶ የብርበራውን ሂደት መከታተል ይኖርበታል። ሌላው ምስክሮች ቢያንስ 2 ታማኝ የሆኑ ምስክሮች መገኘት አለባቸው። ብዙውን ጊዜ የአካባቢው ጎረቤቶች ወይም ነዋሪዎች ብርበራው ሲካሄድ አብረው መሆን ይኖርባቸዋል ማለት ነው። ምንድነው የምስክሮቹ ሚና? ፖሊስ እቃውን ከየት እንደሚያገኘው፣ ምን አይነት እቃ እንደሚያገኝ እና ብርበራው እንዴት እንደተካሄደ በአይናቸው ያያሉ ማለት ነው። ብርበራው ከተጠናቀቀ በኋላ ወዲያውኑ የሚከተሉት ተግባራት መከናወን አለባቸው። ለምሳሌ የተገኘው እቃ የጦር መሳሪያ ከሆነ ቁጥሩ፣ ቀለሙ፣ አይነቱ ተጽፎ ምስክሮችና ፖሊስ በዚያው ቅጽበት መፈረም አለባቸው ማለት ነው። ወዲያው መፈረም አለበት ማለት ነው። የተያዘው እቃ ዝርዝርና ቃለ ጉባኤ አንድ ቅጂ ለቤቱ ባለቤት ወይም በቦታው ለነበረ ሰው ወዲያውኑ መሰጠት አለበት ማለት ነው። ሌላው ደግሞ ያለ ፍርድ ቤት ትዕዛዝ የሚደረግ ብርበራ ምንድነው ነው? ቀደም ሲል ያየነው በፍርድ ቤት ትዕዛዝ የሚደረግ ብርበራ ነው። እሱ መርሁ ነው ማለት ነው። ይሄ ደግሞ እንደ ልዩ ሁኔታ ሲሆን በኢትዮጵያ ወንጀለኛ መቅጫ ስነ ስርዓት ህግ መሰረት ያለ ፍርድ ቤት ትዕዛዝ የሚደረግ ብርበራ የሚፈቀድባቸው ሁኔታዎች በጣም ውስንና ግልጽ ናቸው። እነሱም አንድ ከባድ ወንጀል ተፈጽሞ ፖሊስ የብርበራ ትዕዛዝ ለማውጣት ወደ ፍርድ ቤት እስከሚሄድ ድረስ ማስረጃ ሊጠፋ፣ ሊደበቅ ወይም ሊወድም ይችላል ብሎ ለማመን በቂ ምክንያት ሲኖር ያለ ፍርድ ቤት ብርበራ ሊደረግ ይችላል ማለት ነው። ሌላው አንድ ተጠርጣሪ ወንጀል ፈጽሞ እጅ ከፍንጅ የተከተሉት ወደ አንድ የግል ቤት ወይም ቦታ ሲገባ ይሄም በቂ ምክንያት ሊሆን ይችላል ማለት ነው። ያለ ፍርድ ቤት ትዕዛዝ ብርበራ በዚህ ሁኔታ ሊፈቀድ ይችላል ማለት ነው። ሌላው በቁጥጥር ስር የዋለ ሰው አንድ ሰው በቁጥጥር ስር በዋለበት ወቅት በሰውነቱ ላይ የጦር መሳሪያ ወይም ለወንጀል ማስረጃ የሚሆን ነገር ይዟል ተብሎ ሲጠረጠር ይሄም ያለ ፍርድ ቤት ትዕዛዝ ፖሊስ አንድን ሰው ለመበርበር በቂ ምክንያት ተብሎ ሊወሰድ ይችላል ማለት ነው። ሌላው እስከ መቼ ፈቃድ መውጣት አለበት ለሚለው ጥያቄ ዋናው የህጉ መርህ ማንኛውም ብርበራ ከመደረጉ በፊት የፍርድ ቤት ትዕዛዝ መውጣት አለበት ነው። ፖሊስ ያለ ትዕዛዝ ብርበራ የሚያደርገው ያው ከላይ የተጠቀሱት ልዩ ሁኔታዎች ሲያጋጥሙት ብቻ ነው። ነገር ግን ብርበራ ከተከናወነ በኋላ ሂደቱንና የተያዙትን እቃዎች የሚገልጽ ሪፖርት ለሚመለከተው የፖሊስ አካል ወይም ለአቃቤ ሕግ በአፋጣኝ መቅረብ
ይኖርበታል። ያው እዚህ ጋር ልብ ሊባል የሚገባው ጉዳይ ምንድነው? ፖሊስ ያለ ትዕዛዝ ብርበራ ሲያደርግ በቂ ምክንያት ሊኖረው ይገባል። ያ በቂ ምክንያት ሳይኖር የተደረገ ብርበራ በህግ ፊት ተቀባይነት የለውም። እንዲሁም በብርበራ ወቅት የተያዘው ንብረት ወዲያውኑ ዝርዝሩ ተጽፎ ለባለቤቱ ደረሰኝ መሰጠትም አለበት ማለት ነው። ሪፖርትና ቃለ ጉባኤም መዘጋጀት አለበት ማለት ነው። ሪፖርትም የሚዘጋጀው ወዲያውኑ መሆን አለበት። ያላስፈላጊ የሆነ መዘግየት እንዳይኖር ህጉ ያስቀመጠው ጉዳይ ነው ማለት ነው። ሌላው ብርበራ መቼ ነው መካሄድ ያለበት፣ ሰዓቱ መቼ ነው የሚለውን ነው የምናየው። ማንኛውም ብርበራ መከናወን ያለበት ሁኔታ ህጉ አስቀምጧል። በቀን የመደበኛ የስራ ሰዓት ማለትም ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ባለው ጊዜ ውስጥ መሆን አለበት ማለት ነው። ፖሊስ የፍርድ ቤት ትዕዛዝ ይዞ እንኳን ቢመጣ ከምሽቱ 12 ሰዓት በኋላ ወይም ከጠዋቱ 12 ሰዓት በፊት ቤትን የመበርበር ስልጣን የለውም ማለት ነው። ስለዚህ ሰዓቱንም ትዕዛዙን ሲያሳየን አንድ ፖሊስ መጥቶ ሰዓቱንም ኢቭን መመልከት አለብን ማለት ነው። በሌሊት ስለመበርበር ግን የሚፈቀድባቸው ልዩ ሁኔታዎች ደግሞ አሉ። ፖሊስ ከምሽቱ 12 ሰዓት እስከ ጠዋት 12 ሰዓት ባለው የሌሊት ጊዜ ሊበረብር የሚችልባቸው ልዩ የፍርድ ቤት ፍቃድ ይዞ ሊመጣ ይችላል። ያ ፍርድ ቤት ፍቃድ ምንድነው? በብርበራ በተሰጠው የብርበራ ትዕዛዝ ላይ በሌሊትም ሊበረብር ይችላል የሚል ልዩ ትዕዛዝ በጽሁፉ ከሰፈረ፣ እስከ ጠዋት ድረስ ቢጠበቅ ደግሞ ማስረጃው ሊጠፋ ወይም ሊደበቅ ወይም ወንጀለኛው ሊያመልጥ ይችላል ተብሎ በቂ ምክንያት ሲኖር እና እጅ ከፍንጅ ሆነ ወንጀል እየተፈጸመ ከሆነ ወይም ወንጀለኛው ወዲያውኑ ወደ ቤት ሲገባ እያሳደዱት ከሆነ በሰዓት አይገደብም ማለት ነው። በእነዚህ ሁኔታዎች ማለትም በሌሊት መበርበር ይችላል የሚል ነገር ትዕዛዙ ላይ የሰፈረ ከሆነ አጣዳፊ ሁኔታ ሲገጥምና ወንጀለኛው እጅ ከፍንጅ የተያዘም ከሆነ በሰዓት አይገደብም፣ በሌሊትም ለመበርበር ይፈቀዳል ማለት ነው። ይሄ ልዩ ሁኔታ ነው ማለት ነው። ሌላው የተከለከሉና መከበር ያለባቸው ደንቦች ምንድናቸው ሚለውን እኔ አንዲት ሴት በሰውነቷ ላይ ምርመራ ወይም ብርበራ የሚደረግባት ከሆነ ብርበራው የምታካሂደው የግድ ሴት መሆን አለባት። የጾታ እኩልነት መኖር አለበት። ወንድም ከሆነ በወንድ ነው መፈተሽና መበርበር ያለበት ነው። ሌላው የንብረት ዝርዝር ነው። ማንኛውም በብርበራ ወቅት የተያዘ ንብረት ዝርዝሩ ተጽፎ በፖሊስና በምስክሮች ተፈርሞ ለባለቤቱ ደረሰኝ መሰጠት አለበት ማለት ነው። ሌላው የኃይል አጠቃቀምን በተመለከተ ብርበራ ሲደረግ ችግር ሊፈጠር ይችላል፣ ረብሻ ሊፈጠር ይችላል። በዛን ሰዓት ፖሊስ አስፈላጊ ካልሆነ በስተቀር የሰውን ክብር በሚነካ ወይም ከፍላጎት በላይ የሆነ ኃይል መጠቀም የተከለከለ ነው ማለት ነው። በአጠቃላይ በኢትዮጵያ ወንጀለኛ መቅጫ ስነ ስርዓት ህግ መሰረት የብርበራና የመያዣ ሂደት የግለሰቦችን ሰብአዊ መብትና ክብር በጠበቀ መልኩ እንዲከናወን ጥብቅ ደንቦች ወይም ህጎች ተቀምጠውለታል። ማንኛውም የመኖሪያ ቤት ወይም የግል ቦታ ሊበረበር የሚችለው በፍርድ ቤት በሚሰጥ የጽሁፍ ትዕዛዝ ብቻ ሲሆን ፖሊስ ያለ ትዕዛዝ መበርበር የሚችለው ደግሞ ማስረጃው ሊጠፋ ወይም ሊሰወር የሚችልበት አጣዳፊ ሁኔታ ሲያጋጥመው ብቻ መሆኑን ህጉ በግልጽ ደንግጓል። ስለዚህ ያው ህግን ማወቅ ራስን መጠበቅ ነው። የብርበራ ሂደትን ከላይ የተጠቀሱትን ህጋዊ መንገዶችን ተከትሎ ካልተከናወነ የተገኘው ማስረጃ ደግሞ በፍርድ ቤት ውድቅ ሊደረግ ይችላል ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ የህግ ጉዳዮች እስከምንገናኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አመሰግናለሁ።